እና እናንተ እንደ ባለፈው እንደሚታወቀው ይሄ የመደመር መጽሐፍን ለእናንተ እየተረጎምኩት እና ውስጥ ያለው እውቀትም ለእናንተ እያካፈልኩት እና እናንተም ከእናንተ ላይ የሚጠብቀው ይሄ ሴሚናር ለእናንተ እኔ የሚሰጠው መጨረሻ ላይ ሲያልቅ ይኖርናል። የሆነ ውይይት የሆነ ጥያቄ ይኖርናል። ስለዚህ አሁን እዚህ ውስጥ ያገኛችሁ ነገርም በእናንተ በኩልም በደንብ ዳምጣችሁ እንደምታዳምጡ ነው። አሁን የመጀመሪያ ንግግሬ ላይ የሚያቀርበው እንደሚታዩ ይሄ መጽሐፍ ከአንድ ጀምሮ አንድ እስከ 280 ገጽ ነው። ስለዛ ይሄ መጽሐፍ እኔ ለእናንተ የሚያብራራው በየግጽ ነው። ስለዛ ዛሬ አሁን 118 ላይ ነው። ይሄ ዛሬ ለእናንተ እኔ ሴሚናር የሚሰጠው ዛሬ የሚናገረው ስለ ሰላም እርቅ ነው። ስለ ሰላም ለህብረተሰብ የሰው ልጅ ሰላም ምንድን ነው? ምን አስተዋጽኦ አድርጓል ሰላም? እና ስለ ሰላም ስለምናገር አሁን ሀሳቤም ይጨምራለሁ። መጽሐፍ ውስጥም ያለውን ነገር ለእናንተ እንደሚያግባባ አነባለሁ እና በትኩረት እንደሚታዳመጡ ለእናንተ አሁን አቀርባለሁ። አሁን ወደ መጽሐፌ ከገባሁት እርቅ፣ ሰላም እና ብሔር መግባባት ነው የሚለው የመጽሐፍ ርዕሱ እና አሁን ወደ እዛ ስንገባ ጭቆናን በማስወገድ ዲሞክራሲያዊ ኢትዮጵያ ለመፈጠር ሀገራዊ ቁርኝነትን ለማረጋገጥ መተግበር ያለበት አንዱ ጉዳይ እርቅ፣ ሰላም፣ ብሔር መግባባትና በሀገራችን መሰፈን ነው። መሰረቱም ብሔር መግባባት በነፃ ተቋማት ግንባታ ተነጥሎ የሚታየው ጉዳይ አይደለም። ነፃ ተቋማት መገንባት ብሔር መገንባትና በማማጣት መካከል የትኛው ይቀድማል?